በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የቅዱስ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች ልጆች እንደምን ሰነበታችሁ? ደህና ከረማችሁ? አሜን። ይህችን ጊዜ ለሰጠን ሕያው አባታችን እግዚአብሔር ስሙ የተመሰገነ ይሁን። ባለፈው በክፍል 35 መንፈሳዊ መርሃ ግብራችን የዛሬ ቅድሚያህ የወደፊት ማንነትን ይቀርጻል በሚል ርዕስ መማማራችን ይታወሳል። በዚህም ዛሬ የምንሰራቸው ውሳኔን የምናስተላልፍባቸው ነገሮች በሙሉ የነገ ማንነታችንን እንደሚወስኑ ተመልክተናል። ለዚህም ምሳሌ የነ አብርሃምን፣ ያዕቆብ፣ ዮሴፍና ዳዊትን ቅድሚያ በሰጡት ምርጫቸው ምክንያት እንዴት ለበረከት እንደሆኑ፣ እነ ኤሳው፣ ሶምሶን፣ ይሁዳና ዴማስም ደግሞ በራሳቸው ምርጫ ቅድሚያ በሰጡት ጉዳይ እንዴት ለውድቀት ከታላቅ ክብር እንደጎደሉም ተመልክተናል። ቅድሚያ የሰጠናቸው ማንነታችንን ይቀርጻሉ ስንል 6 ነጥቦችን ተመልክተናል። ቅድሚያ የሰጠናቸው ስንል ያተኮርንበት እርሱ ቀስ በቀስ እንደሚያድግ፣ ፍሬው እንደሚታይ፣ የጊዜ አሰጣጣችንም ጉዳይ የነገ ማንነታችንን እንደሚሰራ፣ የዛሬ ምርጫችንም እንዲሁ ነገ ላይ ዕጣፈንታችንን እንደሚወስን፣ የተሳሳቱ ቅድሚያዎች ታዲያ ወደ ጸጸትና መፍረስ እንደሚመሩን ልንጠነቀቅባቸው እንደሚገባ፣ እግዚአብሔርም በምርጫቸው ውስጥ በቅድሚያቸው ውስጥ የሚያከብሩትን እንደሚያከብር፣ ቅድሚያችን ታዲያ የዘላለማዊ ሕይወታችንን እንደሚወስን ተነጋግረን ነበር። በዛሬው መርሃ ግብራችን ደግሞ የልባምና የሰነፍ ሰዎች ቅድሚያቸው ምንድን ነው? አንተስ ከየትኛው ወገን ነህ? በሚል ርዕስ የምንማማር ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። የልባምና ሰነፍ ቅድሚያቸው ምንድን ነው? አንተስ ከየትኛው ነህ? ምድራዊ ሕይወት ልክ ፈተና ላይ እንደተቀመጡ ተማሪዎችን ትመስላለች። ጥያቄዎችን ታቀርብልሃለች። አማራጮች መልሶችም ከኤ፣ ቢ፣ ሲ፣ ዲ ውስጥ ይሆናሉ። ይህ የሕይወት ፈተና ግን ለየት የሚያደርገው መልሱ አንድ ብቻ ነው። ሁሉም ትክክል ናቸው የሚለው አይሰራም። ኤና ቢ መልስ ናቸው የሚልም የለውም። በሕይወት ጉዞ ወደ ትክክለኛ ቦታ የሚያደርሱ 2 መንገዶች፣ አማራጮች የሏትም። ሌሎች አጃቢዎች መልስ የሚመስሉ ግን ያልሆኑ ትክክለኛ የሆነቿን መልስ ሊሸፍኑ ወይንም ሊያሳስቱ የመጡ ናቸው። በትክክል ጊዜውን ተጠቅሞ ትምህርቱን የተከታተለ ደጋግሞ ያጠና የከለሰ ብልህ ተማሪ አሳሳቾችን መልሶች ከትክክለኛዋ በግልጽ ይለያታል። ግራ ቢያጋባው እንኳን በተለያየ አቅጣጫ አሳሳች ምርጫዎችን አንድ በአንድ ሚዛን ላይ ሲያስቀምጣቸው ቀለው ይገኛሉና ያውቃቸዋል። ሰነፍ ተማሪ ግን አሳሳች መልሶቹን ከእውነተኛዋ ሊለይ የሚችልበት ዕውቀትም ሆነ ግልጽ መረዳት አስቀድሞ ያልያዘ በመሆኑ እንዲያውም ከእውነተኛዋ መልስ ይልቅ አስመሳይ የሚመስሉ መልሶች ቀልቡን ይስቡታል። ፈተናውንም ለማለፍ ፈጽሞ አይችልም። በዘልማድ በእውር ድንብር ይሞክራል፣ ግን ወድቆ ይቀራል። መቼም ጠንክሮ መስራት የማይችለው ሰነፍ ተማሪ በወሬ የተካነ ነውና ሰበባ ሰበብ መፈለግ ደግሞ ይጀምራል። ቲቸር ከሌ ነው የጣለኝ፣ ባለፈው ተጣልቶኝ ቂም ይዞብኝ ነበር፣ ፈተና ላይ እኮ ታምሜ ነበር፣ ዝባዝንኬውን ይጀምራል። ስላላጠናው ወደቅኩ አይልም።
ሰነፍ ተማሪ ትልቁ ችግሩ መውደቁ ሳይሆን ለመውደቁ ምክንያት መፈለጉ ነው ትልቁ ውድቀቱ። ውድቀቱን ቢያምን ጠንክሮ ሰርቶ ለማሻሻል ይቻለዋል። ግን ምክንያት ሲደረድር የባሰ ውድቀቱን ያባብሳል። በመንፈሳዊ ሕይወትም ስንኖር ይህች ዓለም መልካምና ትክክለኛ የሚመስሉ ግን ያልሆኑ አማራጮችን ታቀርብልሃለች። እንደ ጎበዙ ተማሪ በመንፈሳዊ ዕውቀቱ በምግባርና በሃይማኖቱ የነቃ ጠንክሮ ይለያል። ካልሆነ የሰነፉ ተማሪ ጣፈንታ ይጠብቀዋል። በዛሬው መርሃ ግብራችን ታዲያ የሰነፍና ጎበዝ ተማሪን ምርጫ እንደ መንደርደሪያ ከሆነን ዘንዳ የልባምና ሰነፍ ቅድሚያቸው ምንድነው? አንተስ ከየትኛው ነህ? በሚል ርዕስ የምንነጋገር ይሆናል። ለዚህ መነሻ እንዲሆነን ጌታችን መድህናችን ሕይወታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ይግባውና ነገረ ምጽአቱን የፍጻሜውን ፍርድ አስፈሪና አስጠንቃቂ መልእክቶቹን ባስተላለፈበት በማቴዎስ ወንጌል ምዕራፍ 25 ቁጥር 1 እስከ 13 የነገረንን ምሳሌ መነሻ አድርገን እንማማራለን። እንዲህ ይላል። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች፣ 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውም በዘገየ ጊዜ ሁሉ እንቅልፍ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ሁካታ ሆነ። በዚያም ጊዜ እነዛ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋ ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጥበት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ጌታ ሆይ ክፈትልን አሉት። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ይላል። የጌታችን ምሳሌ በአጭሩ ሲተረጎም ልባሞቹ አስቀድመው ተዘጋጅተው ይጠባበቃሉ፣ ሰነፎቹ ግን ተዘናግተው ድንገት መምጣቱ ይደርስባቸዋል፣ ማምለጫ የለም ነው። ግልጽ እንዲሆንልን ትርጓሜውን በሰንጠረዥ መልክ ጌታችን የተናገረው ምሳሌውንና ትርጓሜውን ምን እንደሆነ እንመልከት። 10 ቆነጃጅት የተባሉት በክርስቶስ ያመኑ ክርስቲያኖችን የሚወክል ነው። ሙሽራውን የሚጠባበቁ። ሌሎችማ በጭራሽ ሊጠብቁትም አይችሉም፣ አያምኑትማ። መብራት የተባለው ሃይማኖት ወይንም እምነታችንን የሚወክል ነው። በዚህ በድንግዝግዝ ጨለማ ዓለም ስንኖር እግሮቻችን እንዳይሰነካከሉ ወደ ገደል እንዳንገባ የምንመራበት አሻግረን በተስፋ ለመመልከት የሚያስችለን ከክርስቶስ የተቀበልነው ብርሃን ነው ሃይማኖት፣ እምነት። በጌታችን ምሳሌ ዘይት የተባለው መቅረዝ ወይንም ፋኖስ ያለ ዘይት እንደማይበራ የእኛም እምነት ሃይማኖት ያመነውን ካልኖርንበት በተግባር ካልተገለጠ ለጨለማው ዓለም ሊያበራ አይችልም። ጌታችን በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ እንደገለጸው እንዲህ ይላል፣ መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ ብሏል። ሙሽራው የተባለው ተስፋችን፣ ታዳጊያችን፣ ከዚህ መከራ ከበዛበት ዓለም ለይቶ የሚወስደን
በዮሐንስ ወንጌል ምዕራፍ 14 ቁጥር 2 ላይ ጌታችን ራሱ እንደነገረን በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኋችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና ብሎ ተስፋ የሰጠን ሙሽራችን ክርስቶስ ይመጣል። በእውነት አይዘገይም። ያዘገየው ግን የሙሽሪት የእኛ አለመዘጋጀት ነው። ሳንዘጋጅ ቢመጣ ውርደቱ ለኛ ይሆናል። የሰርጉ ቤት የተባለው ምሳሌ የሰርግ ቤት ጻዕዳ፣ ንጹሕ፣ የድግስ፣ የደስታ፣ የፌሽታ፣ የተነፋፈቁ ዘመዳማቾች በደስታ የሚገናኙበት፣ ታዳሚዎቹ ባላቸው አቅም አጊጠው ደስ በሚያሰኝ መዓዛ ሽቱ ተቀብተው እንደሚመጡ፣ በዝማሬና በእልልታ እንደሚሞላ እንዲሁ መንግሥተ ሰማያትም ሙሽራው ክርስቶስና ሙሽሪት ቤተ ክርስቲያን በንስሐና በበጉ ደም ታጥባና ነጽታ ነጭ ልብሷን ተጎናጽፋ እንደምትጠብቀው በቅዱሳን መላእክት ዝማሬና እምቢልታ ከሙሽራችን ጋር አብረን የምንነግስበት ተስፋችን መንግሥተ ሰማያት የሰርጉ ቤት ተብላለች። የሙሽራው መዘግየት ምሳሌ በትክክል አሁን ያለንበትን ጊዜ የሚገልጥ ነው። የምጥ፣ የመከራ፣ ደስ የሚያሰኝ ወሬ የማይሰማበት የሰቀቀን ኑሮ፣ ለሰዎች ሁሉ ኑሮ ብርቱ ትግል የሆነበት፣ ሰይጣንም ጥቂት ዘመን እንደቀረው አውቆ በታላቅ ሩጫ የሚሰራበት ከባድ ዘመን፣ ብዙ ተስፋ የሚያሳጣ፣ ማንነትን የሚያዘናጋ፣ ሙሽራን የምንጠባበቅ ሳይሆን ተዘልለን እንድንቀመጥ አዘናጊ ጉዳዮች እጅግ የበዙበት ዘመን ነው። ይህንንም ዘመን ጌታችን በሙሽራው መዘግየት መስሎታል። የእኩለ ሌሊት ውካታ የተባለው ምሳሌ ያልታወቀች፣ ያልተገመተች፣ በድንገት የምትደርስ ቀንና ሰዓትን የሚገልጥ ነው። የኖህ ዘመን ሰዎች በደራሽ ውሃ፣ የሎጥ ዘመን ሕዝቦች በድንገት ከሰማይ የእሳት መዝነብን፣ በሌላውም ባለቤት ከሌሊቱ በየትኛው ሰዓት ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱንም ባልተመዘበረ እያለ ጌታችን በተለያዩ የወንጌል ቦታዎች ላይ የገለጣቸው ምሳሌዎች የእኩለ ሌሊት ውካታን የሚወክል ነው። በተጨማሪም ባለ 5 ባለ 2ና ባለ 1 መክሊት የተሰጣቸውን አገልጋዮች በእነዚህ የሚመሰሉ ምሳሌዎች የተነገረላት ያቺ አስጨናቂ ሰዓት፣ ሰማይና ምድሩ የሚገለባበጥባት፣ ተዘልለው የተቀመጡ በጭንቅ ግራ የሚጋቡባት፣ መያዣ መጨበጫው የሚጠፋበት፣ ተዘጋጅተው መብራታቸውን ዘይት ሞልተው የሚጠባበቁ፣ ተስፋቸውን በዓይናቸው በደመና ሲመጣ እጃቸውን ወደ ሰማይ ዘርግተው ሙሽራዬ ሆይ መጣህልኝ ብለው በታላቅ ፍስሐ እርሱን ሊቀበሉ የሚናፍቋት፣ ለተዘናጉት አስፈሪ ጊዜ፣ በተስፋ ለጠበቁት ደግሞ የታላቁ የደስታ ጊዜ፣ በእኩለ ሌሊት ውካታ የተመሰለችው ጊዜ ናት። የመጨረሻው ምሳሌ የደጁ መዘጋት ነው። የምህረት ደጆች የሚከረቸሙበት፣ የንስሐና የቅዱስ ቁርባን የይቅርታ ጊዜ አበቃ የሚባልበት፣ ከዚያ ወዲያ የሚደረግ ለቅሶና ዋይታ የማይጠቅም ዋጋ ቢስ፣ ለመዳናችን ትርጉም የሌለው የደጁ መዘጋት ምሳሌ ነው። የፍርድ ጊዜ። ይህ ደጅ ከመዘጋቱ በፊት እግዚአብሔር ሳያስጠነቅቅ ወደ ፍርድ አያመጣምና ዛሬም ለብዙዎቹ ይህ ጥሪ በተደጋጋሚ ይደርሳቸዋል። ግን ጆሮ ዳባ ልበስ ነው መልሱ። በእጅጉ ያሳዝናል። እስኪ አሁን ደግሞ ጌታችን ልባምና ሰነፍ የተባሉትን ምን አይነት ባህሪና ዝግጅት ያላቸው ናቸው የሚለውን እንመልከት። ልጆች አስተውሉ። ስለ ሰነፍና ልባም ቆነጃጅት የምንነጋገረው የእኛን ምድብ አውቀን የማስተካከያ የመታረሚያ ዕድል ይኖረን ዘንድ ነውና
ለራሳችሁ ሳታደሉ ወይንም በመስፈርቱ ሌላው ወዳጃችሁን በሚዛኑ ላይ ሳታስቀምጡ ሌላ መዛኝ ሳይመዝናችሁ ራሳችሁን በራሳችሁ ትመዝኑ ዘንድ ነው። ስለዚህ የምንማማረው የልባም ቆነጃጅት ባህሪያት ምን ይመስላሉ? ጌታችን ልባም ብሎ የተናገራቸው እነዛ ቆነጃጅት ምን አይነት ባህሪ መገለጫ አላቸው? እነዚህ ልባም የተባሉት ቆነጃጅት በመንፈሳዊ ሕይወታቸው ንቁ፣ ሙቅና ዝግጁዎች ናቸው። ንቁዎች ስንል ዙሪያቸውን፣ ውሏቸውን፣ ቃላቸውን፣ የጊዜ አጠቃቀማቸውን፣ የወደፊት ማንነታቸው ላይ የሚጠነቀቁ ናቸው። እንደዚህ አይነት ክርስቲያኖችን አውሬው አድኖ ለመብላት በእጅጉ ይቸግረዋል። ጆሮአቸውና ዓይናቸው፣ አፍንጫቸው ዘወትር ያለበትን ከባቢ ያያል፣ ይሰማል፣ ያነፈንፋል። አውሬው ቢመጣም እግሬ አውጪኝ ብለው ወደ እረኛቸው ይሸመጥጣሉ፣ ለአውሬው አይጋለጡም። ሌላው ባህሪያቸው ሙቅና ዝግጁዎች ናቸው። መንፈሳዊ ሕይወታቸው ሞቃት ነው ስንል ጸሎታቸው የሚንቀለቀል የእሳት ነበልባል ከክርስቶስና ቅዱሳኑ ጋር ያላቸው የልብ ወዳጅነት ነው። የእግዚአብሔርን ቃል ይናፍቃሉ፣ ይራባሉ፣ ቃሉን ይጠማሉ። ጽዳታቸውንም በየጊዜው በንስሐ ሳሙና በማጠብ በበጉ ደም አጽድተው ለዘወትር ዝግጆች ሆነው ይኖራሉ። በድንገት ቢጠሩ እንኳን በትጋትና በተስፋ የሚጠባበቁት ነውና በደስታ ወደ ናፍቆታቸው ወደ ሙሽራቸው ቅፍ ይሄዳሉ። የሰነፎች ቆነጃጅትስ ምን አይነት ባህሪ ያሳያሉ? ሰነፎቹ ቆነጃጅት ከውጭ ሲያዩአቸው ልባሞቹን ይመስላሉ። የማስመሰል ይሁን እውነተኛ ማንነታቸው ግን እርሱ ጻድቅ ፈራጁ ፊት ሲቀርቡ የሚለይ ይሆናል። ከውጭ ክርስቲያኖች ቢመስሉም ፍሬያቸው የአረመኔ የክርስቶስ የሚመስሉ ግን ያልሆኑ ናቸው። በማቴዎስ ወንጌል ምዕራፍ 7 ቁጥር 16 ላይ ጌታችን ከፍሬያቸው ታውቋቸዋላችሁ እንዳለ፣ እነዚህ ታዲያ በቶሎ ይመለሱ ዘንድ እንመክራቸዋለን። እኛስ ራሳችን የክርስቶስ ስሙ ሲጠራ ምን ይሰማናል? ሐሴትን እናደርጋለን ስለ ስሙ። ለአንደበታችንስ ቅዱሱ መድኃኒት የሆነው ስሙ ይጥመናል። ቸርነቱና ምሕረቱ ለእኛ ያለው ፍቅር የከፈለው ዋጋ በዓይነ ሕሊናችን ይታየናል ወይስ በከንቱ በትንሽ በትልቁ እንደ ቀልድ በቀልድና በዋዛ ነው ስሙን የምንጠራው? ይሄ ከሆነ ከሰነፍ ቆነጃጅት የሚያስመድበን ስለሆነ ለስሙ ልባዊ ፍቅርና ክብርን ልንሰጠው ይገባል። ሌላው የሰነፎች ባህሪ ተዘልሎ ተዘናግቶ ማንኮራፋት ነው። በጠላት ወረዳ ውስጥ የሚንቀሳቀስ ወታደር እንዴት ትጥቁን ፈቶ ጫማና ልብሱን አውልቆ ተኝቶ ያንኮራፋል? እንዲህ ያለ ወታደር አንዲት ጥይት ስትጮህ ትጥቁንና ስንቁን ይዞ ነጭ ባንዲራውን እያውለበለበ እባካችሁ ማርኩኝ ብሎ እጁን እንደሚሰጥ ፈሪ ወታደርን ይመስላል። የሚያሳዝነው ነገር ታዲያ ጠላቱን ማን እንደሆነ አለማወቁ ነው። ይሄ ፈሪና ሰነፍ ወታደር የእርሱ ማራኪ ምሕረት የለሽና ጨካኝ፣ ሐሰተኛና የማይታመን ፍጹም ምሕረት የሌለው በሰላም እጅ ለሰጠው ምርኮኛ እንኳን የማይራራ በቀለኛ፣ ተበቅሎ የማይረካ መሆኑን አለመረዳቱ ነው። ውጊያችን እንግዲህ ከዚህ ሰራዊት ጋር ነው። ያለው አማራጭ ጠንክሮ መዋጋት ብቻ። ደጀኖቻችን ኃያላን ከጠላት ሰራዊት በእጅጉ የጸኑ ወዳጆቻችን መላእክቱ እንዳሉንም አንዘንጋ። ንጉሣችን ክርስቶስም ቢሆን ሰነፍ ወታደርን አይወድም፣ ቆፍጠን ብሎ የሚጋደለውን እንጂ። ለዚህ ነው ደጋግሞ ስለ ጽናት ያስተማረን። እስከ መጨረሻው የጸና ቢኖር እርሱ ይድናል ያለው። ሌላው ባህሪ ሰነፎች በሌሎች ጸሎት ብቻ መታመናቸው ነው። በእርግጥም ከእናታችን
ከእመቤታችን ቅድስት ድንግል ማርያም ጀምሮ ቅዱሳን መላእክቱ፣ ጻድቃን፣ ሰማዕታቱ ሁሉ ስለኛ መዳን ዘወትር ይተጋሉ። በምድርም ቢሆን እናት አባቶቻችን፣ ካህናቱ፣ ገዳማውያን ሁሉ አንዳችን ለአንዳችን መጸለይ አስፈላጊና ተገቢ ነው። ነገር ግን መሰመር ያለበት የእናትና የአባቴ ጸሎት ይጠብቀኛል ብሎ አለመጸለይ እምነት ሳይሆን ስንፍና ነው። ባይሆን እኛ እንደ አቅማችን እየተጋን በጸሎት አስቡን ማለት ግን ይገባል። የቅዱሳኑም ጸሎት ያግዘናል። ይህንን ነጥብ ያመጣነው እነዚያ ሰነፍ ቆነጃጅቱ ዘይታቸውን በማሰሮ ሳይዙ መብራት ብቻ ይዘው በመቅረባቸው የተውሶ ዘይት የለም የሚለውን ለማሳየት ነው። በዚያች ፍርድ ሰዓት የሚዋዋስ ምንም ነገር የለም። መዋዋስ የሚቻለው ዛሬ ቀን ሳለ በምድር መመላለስ በምንችልበት ጊዜ ነው። የቅዱሳን ምልጃና ጸሎታቸውም በምድር እያለን ነው ወደ ሕይወት ለመቅረብ የሚያግዘን። አንዳንድ ጊዜ የቤተ ክርስቲያን አስተምህሮ ያልሆነ ልማዳዊ የግል እይታዎች ሊታረሙ ይገባል። ልጆች፣ የልባምና ሰነፍ ቆነጃጅትን ባህሪ እንዲህ ከተመለከትን፣ አሁን ደግሞ በሌላ ነጥብ እነዚሁኑ ሰነፍና ልባሞቹን እናነጻጽራቸው። የመጀመሪያው ማነጻጸሪያ ነጥባችን ትኩረት ነው። ትኩረት ከመስጠት አንጻር ልባሞች ከዛሬ የነገን፣ ከጊዜያዊ ዘላለማዊውን፣ ከምድራዊ ከሚያልፈው ሰማያዊ የማያልፈውን ያስቀድማሉ። በዚህም ልባሞቹ በሁለቱም በምድርም በሰማይም ተባርከው ወደ ተሻለው ይሻገራሉ። ሰነፎች ግን በገዛ ምርጫቸው ከሁለቱም ተጎድተው ይኖራሉ፣ ወደ ባሰውም ቅጣት ይሄዳሉ። ተዘጋጅቶ ከመኖር አንጻር፣ ከዝግጅት አንጻር ደግሞ ስናነጻጽራቸው ልባሞቹ ተጨማሪ ዘይት ወይንም ሪዘርቭ ያከማቻሉ። መብራታቸው ዘወትር ዝግጁ ነው። ሰነፎች ጋር ግን መብራቱ ይኖራል፣ ዘይቱን ዛሬ ገዛለሁ ነገ ሞላለሁ እያሉ በዝንጋኤ ድንገት ወደ ሙሽራው ይጠራሉ ወይንም ይመጣባቸዋል። ልባሞች በእግዚአብሔር ፊት የታወቁ፣ በሕይወት መዝገብ ላይ ስማቸው በደማቁ ተጽፎ ይገኛል። እንግዲህ ከሕይወት መዝገቡ መሰረዝ አለና በጥንቃቄ ዕለት ተዕለት ይተጋሉ ልባሞቹ። ሰነፎቹ ግን በምድር ሳሉ የማያውቁት፣ ያልተዋወቁት፣ ወዳጅ ያላደረጉትን፣ ሰላም የማይሉትን፣ የካዱትን የኋላ ኋላ አውቃለሁ ቢሉት የእርሱ መልስ ግን እውነት እላችኋለሁ አላውቃችሁም፣ በሕይወት መዝገቤም ላይ የላችሁም የሚል አስፈሪ መልስ ነው የሚሰጣቸው። ልባሞቹ በሙሽራው መዘግየት ጥሩ የመዘጋጃ ዘይት ለማከማቸት እንደ ትልቅ ዕድል ይጠቀሙበታል። ሰነፎች ግን ሲዘገይ ይዘናጋሉ፣ ጭራሽ የቀረ ሁሉ ሊመስላቸው ይችላል። በመጨረሻም ታዲያ ውጤታቸው ምን ይሆናል? ልባሞቹ ወደ ሰርጉ አዳራሽ፣ ሰነፎቹ ወደ ውጭ ወደ ጨለማው መጣል ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ እንደተገለጠው የማይጠቅመውን ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል የሚለው አስፈሪ ፍርድ ይፈጸምባቸዋል በሰነፎቹ። ማጠቃለያ፣ የጌታችን ምሳሌን መነሻ አድርገን ልባምና ሰነፍ ቆነጃጅትን ስንመለከት ቆየን። ባህሪያቸውን፣ ውጤታቸውን ሳይቀር በንጽጽር ተመለከትን። አሁን ግን በቀጥታ ጣታችን ራሳችን ላይ ይቀሰራል። እነዚህን ጥያቄዎችንም እንጋፈጣለን። ጊዜ ሰጥታችሁ አስተውላችሁ መልሱ ራስን ለመመርመር ይረዳልና እንመልከተው። አንተ ከወዴት ወገን ነህ ይላል።
ቀጥሎ በሚቀርቡ ጥያቄዎች ውስጥ ራሳችንን በደንብ እንመርምር። የመጀመሪያው ጥያቄ ያለህ ዕድል ዛሬና አሁን ነው፣ ነገ በእጅህ አይደለምና የዛሬ ቅድሚያህ ምንድን ነው? መንፈሳዊ ዘይትን በማሰሮህ እያከማቸህ ነው ወይስ መብራቱን ብቻ ይዘሃል? የምትኖረው ለቀጣዩ ዘላለማዊ ሕይወት እንደሚዘጋጅ መንገደኛ ነው ወይስ ጊዜያዊና ምድራዊ ጉዳዮች ላይ በማተኮር? ጌታ ዛሬ ቢመጣስ ለመቀበል ዝግጁ ነህ ወይስ ዘይት ለመግዛት ትሯሯጣለህ? ልጆች በእነዚህ ወሳኝ የሕይወት ጥያቄዎች ላይ ተወያዩባቸው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ሙሽራችን ክርስቶስ ኢየሱስ ክብርና ምስጋና ለከበረው ስሙ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር። Thank you.